ሰላም እንዴት ናችሁ? የግል ቢዝነሳችሁን ጀምራችሁ ሂሳብ አያያዝ አስቸግሯችኋል ወይንስ የአካውንቲንግ ትምህርት ግራ አጋብቷችኋል? በመላው ዓለም መሰረት ስለሆነው የአካውንቲንግ ኢኩዌሽን ወይንም የሂሳብ እኩልዮሽ በቀላል አማርኛ የማስረዳችሁ ይሆናል። አብራችሁኝ ቆዩ። ዋናው ቀመር ወይም ፎርሙላ በአካውንቲንግ ዓለም ውስጥ ሁልጊዜ የማይለወጥና ሚዛኑን ጠብቆ የሚኖር አንድ ታዋቂ ቀመር አለ። እሱም አሴት እኩል ይሆናል ሊያቢሊቲስ ሲደመር ኢኩዊቲ። በአማርኛ ስንተረጉመው ይህ ቀመር ምን እንደሆነ እያንዳንዱን ነጥብ በምሳሌ እናያቸዋለን። አንደኛ፣ አሴት ወይም ሀብት ቢዝነሱ በባለቤትነት የያዛቸውና ወደፊት ጥቅም የሚያስገቡ ነገሮች ሁሉ ናቸው። ለምሳሌ በእጅ ላይ ያለ ጥሬ ገንዘብ ሊሆን ይችላል፣ በባንክ ያለው ብር፣ የሱቅ ዕቃዎች ወይም ኢንቨንተሪ፣ ህንፃ፣ መኪና፣ መሬት፣ ኮምፒውተሮች ወዘተ። እነዚህ ሁሉ አሴት ወይም ሀብት ተብለው ይመዘገባሉ። በሁለተኛ ደረጃ ሊያቢሊቲ ቢዝነሱ ከሌሎች ሰዎች ወይም ተቋማት ተበድሮ ሊከፍለው የሚገባው ግዴታ ማለት ነው። ለምሳሌ ከባንክ የተወሰደ ብድር፣ ከነጋዴዎች ዕቃ በዳ ወይም በክሬዲት ገዝተን ገና ያልከፈልነው ብር ወይም አካውንትስ ፔብል ላይ የተመዘገበ ሁሉ ሊያቢሊቲ ይባላል። ሶስተኛ የባለቤትነት ድርሻ ኢኩዊቲ ወይም ኦነርስ ኢኩዊቲ እንለዋለን። ባለቤቱ በቢዝነሱ ያወጣው ዋናው ካፒታል እና ቢዝነሱ አትርፎ በውስጡ ያስቀረው ገንዘብ ነው። በሌላ አነጋገር ከጠቅላላው የድርጅቱ ሀብት ላይ ዕዳው ተቀንሶ ለባለቤቱ የሚተርፈው ንጹህ ሀብት ማለት ነው። ነገሩን ይበልጥ ግልጽ የሚያደርግልን ቀላል ምሳሌ እንመልከት። እስቲ አንድ የባጃጅ ትራንስፖርት ቢዝነስ መጀመር ፈለጋችሁ እንበል። የባጃጇ ዋጋ 300 ሺህ ብር ነው። እናንተ በእጃችሁ ያለው የቆጠባችሁት ገንዘብ ደግሞ 200 ሺህ ብር ብቻ ነው። የቀረው 100 ሺህ ብር ከጓደኞቻችሁ ወይም ከባንክ በዕዳ ተበደራችሁ። አሁን ባጃጇን ገዛችኋት ማለት ነው። እስቲ አሁን ወደ አካውንቲንግ ቀመራችንን ቀይረው። ሀብት ወይም አሴት ባጃጇ ናት። ባጃጇ ዋጋዋ 300 ሺህ ብር ነው። ስለዚህ 300 ሺህ ብርን እንመዘግባለን። ሊያቢሊቲ ወይም ዕዳችን የተበደርነው የገንዘብ መጠን 100 ሺህ ብር ነው። በሊያቢሊቲ ሳይድ 100 ሺህ ብር እንመዘግባለን። የባለቤትነት ድርሻ ወይም ኢኩዊቲ ከኪሳችን የጨመርነው ገንዘብ ደግሞ 200 ሺህ ብር ነው። ቀመሩ ላይ ስናስቀምጠው 300 ሺህ ብር ያው አሴታችን ወይም ባጃጇ እኩል ይሆናል 100 ሺህ የተበደርነው ብድር ሊያቢሊቲያችን ሲደመር 200 ሺህ ብር ከኪሳችን ወይም ቆጥበን ያስቀመጥነው ገንዘብ ይሆናል። የግራና የቀኝ ጎኑ እኩል መጣ። አዎ 300 ሺህ እኩል ይሆናል 300 ሺህ። አካውንቲንግ ማለት ሁልጊዜ ይህን ሚዛን ጠብቆ ማስኬድ ማለት ነው። ዴቢት which is equals to ክሬዲት፣ አሴት እኩል ይሆናል ሊያቢሊቲ ሲደመር ኦነርስ ኢኩዊቲ። ይህ ቀመር የማይለወጥ ቀመር ነው። ይህ ቀመር ለምን ይጠቅማል ካልን፣ አንደኛ ድርብ መዝገብ ወይም ዳብል ኢንትሪ ሲስተም። በአካውንቲንግ ውስጥ አንድ ግብይት ወይም ትራንዛክሽን ሲከናወን ቢያንስ ሁለት ቦታ ላይ ተጽዕኖ ያሳድራል። ለምሳሌ ዕዳ ስንከፍል ሀብታችን ወይም ገንዘባችን ይቀንሳል። በተመሳሳይ ዕዳችንም ይቀንሳል። ቀመሩ ሁሌም ሚዛናዊ ሆኖ ይቀጥላል። ዴቢት which is equals to ክሬዲት፣ አሴት እኩል ይሆናል ሊያቢሊቲ ሲደመር ኦነርስ ኢኩዊቲ። ሁለተኛው ጥቅም የሂሳብ መግለጫ ወይም ባላንስ ሺት። ትላልቅ ኩባንያዎች የዓመት መጨረሻ የፋይናንስ ሪፖርት ሲያወጡ የሚጠቀሙት ይህንን ቀመር ነው። የግራና ቀኙ ካልገጠመ ሂሳቡ ተሳስቷል የሚለውን ሐሳብ ይሰጠናል ማለት ነው። ሁልጊዜም አካውንቲንግ ኢኩዌዥን አሴት which is equals to ሊያቢሊቲ ሲደመር ኦነርስ ኢኩዊቲ ይሆናል ማለት ነው። በቀኝ ሳይድ ያለውና በግራ ሳይድ ያለው እኩል ካልመጣልን በአካውንቲንግ አሰራር ትክክለኛ አሰራር እየሰራን አይደለም፣ ቢዝነሳችንም ልክ ነው ለማለት እንቸገራለን ማለት ነው። በአጭሩ የአካውንቲንግ እኩልዮሽ ማለት አንድ ቢዝነስ ያለው ሀብት በሙሉ የመጣው ወይም ከተበደረው ዕዳ ነው ወይም ከባለቤቱ ካፒታል ነው የሚለውን ቀመር ያሳየናል ማለት ነው። ስለ አካውንቲንግ ኢኩዌሽን በቂ የሆነ ግንዛቤ አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።